ሰላም ቤተሰብ እንዴት ናችሁ? ዛሬ ተመልሼ መጥቻለሁ። ያው ትንሽ ጠፋ ብዬ ነበረ በአንዳንድ ነገሮች ምክንያትና ዛሬ መጥቻለሁ። እነ ገኒ ነይ ብለውኝ ነው የመጣሁትና ለምን እንደሆነ አላውቅም። ያው አለ አይደል አንዳንድ ነገሮች እየተፈጠሩ እንደሆነ እያያችሁ በተለቀቀው ቪዲዮ ላይ እኔም በጣም ደብሮኝ ነበር ሰሞኑን። ለዛም ነው ወደ ቪዲዮ ያልመጣሁት። ትንሽ አለ አይደል ጭንቀት ውስጥ ምናምን ነበርኩኝና እስኪ አሁን ለሳሚ ብቅ ማለት እንዲመጣ ነግሬዋለሁ። ሰላም አለ እንዴት ነህ? ሰላም። አዲስ ነገር ምንም የለም። ግን ገኒ ጋር ነበርክ? ገኒ ደውላልኝ ነበር። ቤት ነበርኩኝና አንዳንድ የተፈጠሩ ነገሮች አሉ። ምን ሆነሽ ነው አንቺ የጠፋሽ? ሲጀምር ሰው ያው ማለት ትንሽ ደብሮኝ ነበረ። ያው እያየህ ነው አይደለ? በቃ የተለቀቁትን ቪዲዮዎችም እያየሁ ነበርና ጭንቅላቴን ነው በጣም ያዞረኛል። ምንም ማድረግ አልችልም። እስኪ ለማንኛውም ለምን እንደጠሩኝም አላውቅም። ለምን እንደጠሩኝም አላውቅም። እኔ እንጃ። እስኪ እንግዲህ ይፈልግሻል ነው ወይስ? ይፈልግሻል ለምን እንደዛ ነው ያሉኝ። ለምን እንደሆነ አላውቅም። ግን እስኪ አንዳንድ ነገሮችን በለኝ እስኪ። የምር እኔ በጣም እየጨነቀኝ ነው፣ ራሴን እያመመኝ ነው። ምንም አልቻልኩም። እኔ ከአንቺ የበለጠ በጣም የሚጨንቅ ሁኔታ ውስጥ ነው ያለሁት። ሰሞኑን የተፈጠረው አይተሻል? አዎ ልክ ነህ። ግን እናት አይደለችም ተብዬ እዚህ ጋር ስቃይ ውስጥ ነው ያለሁት። አንቺንም ለዛ ነው ችላ ያልኩሽ። ተገናኝተንም አናውቅም ሰሞኑን እኮ። ግን በቃ እኔ ብቻዬን በጣም ተጨናነቁ። የምር ወንድሜም ጭራሹንም ማየትም አይፈልግም። እኔ ለምን እንደሆነ አላውቅም። ግን አሁን እኮ ገኒም ጥንብርኩሴን እያወጣችኝ ነው። አንተም ትዝም አላልኩህም። እኔ እንዴት ነው ትዝ የምትይኝ ሴትዮ? ያምሻል እንዴ? እዚህ ጋር የተፈጠረ ብዙ ነገር አለ እኮ። ስንት ዓመት ሙሉ ያሳደገችኝ እናቴ ጋር ጸብ ላይ ነኝ እዚህ እኮ ነው። ግን ቢያንስ በቃ እኔም የራሴ ችግር አለብኝ፣ አንቺም አውቃለሁ ከኔ የባሰ ችግር አለብሽ። ግን ነው ግን ጨነቀኝ። እኔ በጣም በቃ ምንም ማድረግ ስለማልችል እኮ ቢያንስ የሆነ ተረጋግተን አውርተን አንዳንድ መፍትሄዎችን እናውጣ። ስንት ወራየን መፍትሄ እኮ ብፈልግ ከዚህ በላይ እኔ የትም ልሄድ አልችልም። በቃ እሷ እያየሻት ነው የምትሆነው አይደል እንዴ? አዎ ልክ ነህ። ግን እና እኔ ምን ላድርግ ደግሞ ሌላ ነገር ነው ይዛ እየጠበቀች ያለችው ማለት እኔ አላውቅልሽም። ጣጣችን እየበዛ ነው። አይ ማለት ሌላ ነገር ስትለኝ ሰው አለ ሰው መጥቷል ቤት። ማን ሰው ማለት እኔ ማላውቀው ሰው ነው ወይስ አበበ ምናምን? ምንድን ነው ያለችሽ? ደውላ ምንም አላለች? እኔ ምንም አላለችኝ። ፈልግሻለሁ ብቻ መምጣት ትችያለሽ። በስርዓት ራሱ አላወራችኝም። ፈልግሽ ነበር መምጣት ትችያለሽ ምናምን ያለችኝ። ጀመረ እሷ ነሲ ነኝና አንቺ አብረን እንድንቀጥል አትፈልግ። እኔ እኮ የእሷ መቀጠልና ለመቀጠል የእሷ ፍላጎት እዚህ ጋር አይመለከታትም። አትገባም፣ ልትገባም አትችልም። ገባህ? ልጅ አይደለም አለች እሷ አላለችም። ሌላ ሰው ልጇ እንዳልሆንክ ነገርህ አይደለ እኮ። ስለዚህ እኛ ስለሷ አይመለከተንም። ዞሮ እዚህ ጋር እናንተ ነፃ ነን፣ በቃ ዘመድ አይደለም ብለን አስበን። ስለዚህ እኔ እናንተ መቀጠል አለብን፣ አለቀ። እዚህ ጋር እኔ እና አንቺ አንድ ላይ እንድንሆን አትፈልግም እሷ። በጣም ብዙ ተንኮሎችን ገና ትሰራለች። ዛሬም ደግሞ ሰው ጠርታልሻለች። እዚህ ትጥራኒ፣ ማንንም ሰው ትጥራ፣ እኔ አይመለከተኝም። እርግጠኛ ነሽ? አዎ ችግር የለውም፣ ማውራት አለው ያለውን ነገር። እሷ እንደፈለገች እንድታረግማ እኔ አልፈልግም እንዴ። ሰላም ምንድን ነው? ያው ፈልጋታለሁ እስቲ ያለ ነው እና ለምን ነበር የጠራሽው? እኔ የጠራችሁ ምን? እስቲ ቁጭ በይ አንቺ መጀመሪያ። ተፈልገሽ ነው መጣሽ እኮ። ችግር የለውም አይደለም። ሰው ላይ ቆማ እንግዳ ላይ ቆማ ምንም ችግር የለውም። አውሪ በቃ። ለዚህ ጋር ቁጭ በይ። አይ ሳም ችግር የለውም። አውሪኝ። እሺ እኔ የጠራችሁ ምክንያት አለኝ። እሺ አንድ የነገረችኝ ነገርም ስላለ እዚህ ያው እሷ የመጣችበት ምክንያት እንግዲህ ለእኔ ነግራኛለች። እነሷ ደግሞ ከእሷ ብትሰማ ይሻላል። እሺ እናቱ ምን ነበረ? ምን አንቺ ቆይ ለምን አትረጋጊም? ሲጀመር አይ ትናገር እንጂ ተናገር። እኔ ነገረችኝ ነገር አለ ላይ እኮ ነው የቆምሽባት። ነይ ወደዚህ። እንዴት ታውራ ልጅቷ? መሰረት እኔ ነገረችኝ ነገር አለ፣ ግን ከኔ ይልቅ ደግሞ ከእሷ ብትሰሙ ያምርባችሁ። እሺ አይ መጀመሪያ እኮ አይ ችግር የለም። እሺ ተናገር። ያጠፋችው ነገር ማ እሷ ናታ። እኔ እኮ ላዋራ ነገር የለም። እኔን አዋራችኝ፣ እነሱን ላዋራ አለች። እንግዲህ እነሱ ይታወቁ። ለኔ የማውቀው ነገር የለም። ምንድን ነው እናቴ? አይ መጀመሪያ እኔ በነገራችን ዙራ ባልገባ አስጨራሽ እኔ እኮ ለእናንተ በዚህ መሀል መግባት የለብኝም። አይ በቃ ግን አንዴ የጀመርነው ነገር ነው። ሲጀመር
በቃ ልናገር ያለችውን እናስጨርስ። ያው ተናገር አዳምጣ እሷ ምን ወሬ ልታቃጥር ነው እንደመጣች? ወሬ ያየችው ነው ፎቶ ሁሉ አለኝ ብላለች። ምንድነው ማስረጃው? አይደለም እናንተ የኔን ፎቶ አለ ምን ስትሏል ነበር? ሳሚ እመነኝ፣ እውነት እኔ ምንም አይነት ነገር አላውቅም። እና እያወራች አንዴ የሆነ የምታውቂው ነገር ስላለ ነው አንዴ የምትፈሪው አንቺ ራስሽ። አንቺ ምን አስቸኮለሽ? ምን አናደረሽ? የሆነ የፈራሽ ነገር ቢኖር ነው አይደለም። ስለኔ መጥፎ ነገር እናገራለሁ ብትይ በጥፊ ለጥፍብሻለሁ። ስራሽ ነው እየነገርኩሽ አይደለም። አንቺ ጀመረ ታውቂያለሽ። ማስረጃ ላይ ፎቶ ማሳየት ይችላል። መሲ አንቺ ተረጋጊ። ችግር የለውም። አንቺ ስለተቆጣሽ አትያዙ። አንቺ ራስሽ አትያዙ። እንደውም አንቺ ነሽ መያዝማችሁ ሁኚ። አቤት አቤት። አዎ ለምን ሲባል መቶ ጊዜ እኔ ለሷ ማግዣ አይደለም። እኔ 100 ጊዜ ስላንቺና ስላንተ መናገር የለብኝም። ስለዚህ አይመለከተንም። ስለሱ አይመለከተንም። ቆይ ሲጀመር ገነት እንደዚህ መሆን አይጠበቅብሽ። እኔ እንደውም ከእናንተ መሀል ልወጣ ነው። አገባኝም። በቃ እንደፈለጋችሁ። እሺ በቃ ሂጂ። እኛ እናውራበት። አውሩ እንዴ። ቆይ አይደለም አንቺ የምን ፎቶ ነው እሷ የምታወራው? እኔ ምን አውቃለሁ ሳሚ። እውነት ያው እያወራች አንዴ የምን ፎቶ ነው ላሳይ የምትለኝ? ስሚ አሳዩሽ እና ከብዙ እንደው ጋር አሳዩ እኮ አሳዩ። እንደዚህ ስለሆንሽ አይደለም እኔ ዝም የምልሽ። እመነኝ ሳሚ። ማመን እኮ አለማመን እኮ አይደለም፣ ግን ስታወራ ለምን አንቺ እንደዚህ የምትሆኝ? ኖ ስታወራ እኮ አይደለም። ሰው አድርጎ ስለምታውቅ ስሚኝ፣ እኔ ማለት ያዝኩሽ ጊዜ ላስረዳው ይችላል። መረጃም ላቀርብ ይችላል። አቅርቢ እኮ ነገር ባይኖራት እኮ እንደዚህ አትሆንም ይችልሽ። አንቺ በህይወት እየቀለድሽ ነው እንዴ? ቆይ ሳሚ የምን ህይወት ነው? የምንድነው? እና ምንድነው የምታወራው? ይችልሽ እኮ እኔ ምንም አላልኩም እኮ ሳሚ። ምን አደረክ? ምን አደረኩ አይደለም። እያወራች ያለችውን ነገር ግልጽ አድርገሽ ተናገር። የምን ፎቶ ነው እኮ እየተናገርኩ? የምን ወንዶች ነው የምታወራው? የምን እኔ አላውቅም ሳሚ፣ እኔ አላውቅም። እሷ የየተነሳች ነገር ምንድነው? ቆይ አልገባኝም። ለምን አትነግሪኝ? አውርተው ከገነት ጋር ቀድመው አውርተው የጠበቁን ይሄንን ጠንስሰው ነው እንጂ እኔ ምንም የማውቀው ነገር የለኝም ሳሚ። እመነኝ፣ እውነት እመነኝ ሳሚ። እኔ ከገነት ጋር ወሬ አውርቷት ባለፈ አብራችሁ አይደለ ከሷ ጋር እንትን ያላችሁት? ስለዚህ ስለዚህ ገነት ህይወቴን እየበጠበጥሽ ያለሽ ማን እንዳሳያት አላውቅም። በቃ መጀመሪያ አንቺ የላክሻት፣ በቃ ራስሽ ምሰሪ የላክሻት አንቺ ነሽ። ቤቴን ራሱ ማን እንዳሳያት ማን እንደነገራት አላውቅም። ስለዚህ እንደውም እኔ ከአንቺ ከሷ ጋር ቢሆን ደስ የሚለኝ ገነት አለ። ከሷ ጋር እኮ አንቺ ነሽ ሳሚ። እኔ አልጠነሰስኩም። እውነት እመነኝ እግዚአብሔርን። እሷ እኮ መረጃ ነኝ እያለች ነው። አንቺ ነሽ ወደ እኔ ህይወት እኔና ሳሚ ስለእንለያይ ስለምትፈልጊ ነው። በቃ አልገባም። አይ አንቺ ብዙ ያሸሽን ነገር አለ። የኔ ስም እንዳልጠራ አንቺ ብዙ የምናወራው ነገር እኔ ማለት የደበኩት ነገር የለም። የደበኩት ነገር ቢኖር ኖሮ ማለት ሳሚ አንተ ፊት መቆም አልችልም ነበረ። ግን ምንም እመነኝ፣ የእውነት የገኒ ስራ ነው። የገኒ ስራ ነው አትልም። እሷ እኛ አብረን እንድንሆን እኮ አትፈልግም። ግልጽ ነው። ግን ይሄን ያክል ርቀት አትሄድም። እኔ እኮ እዚህ ነው ያለሁት። ወይ ከቤት እኮ አልወጣሁም አይደል እንዴ? አንቺ ምን አንጨረጨረሽ? አይደለም መንጨረጨር ሳይሆን እዚህ ጋር እኮ እሷም ተደራርበው እኔ ነው እንትን እኔ ምንም የሱ ብቻ እኮ አይደለም። አሁን እኮ እሱ ነው ከሱ ጋር እሷ እኔና አንቺን በፊትም እንደማትወድ ታውቂያለሽ ነው። ግን እኔ አንቺ መጀመሪያ እየተቀበልኩሽ ምክንያት አለኝ። መጀመሪያ ሀዱ ብሎታል ማለት ነው እዚህ ቤት። አሁንም ደግሞ እሷ እኔ ከእሷ ጋር እንትን የምልበት የለም። እኔ ትልቅ ሰው ነኝ። ስለዚህ እናንተ ጨርሱ በቃ። እኔ ስለሱና ስለሷ የሚያገባኝ ነገር የለም። ግን ስራሽን ልታወራኝ አሁን ስራሽ ሊወጣ ነው ወይ? በካሜራ ጀርባ ብትነግረኝ ኖሮስ ለማንን መጉዳት ፈለግ? ሲጀመር ለምንድነው ሳሚን መጎጁ? በቃ ሳሚን መጉዳት አልፈለኩም አይደለም። ስለምንድን ነው ስሚ መሲ ከካሜራ ጀርባ ብታወራ ኖሮስ እሷ ምስጥርሽ አይደለም። እሷ እኮ ይሄ እኮ ትክክለኛ እውነተኛ ስራሽ ነው እያወራች ያለሽው። አንቺ በእርግጥ ቢሆን ራሱ ለሱ የምትሆኝ ሴት አይደለሽ። ኧረ እባክሽ አንቺ ነሽ እንደ መመጣሽ ሲጀምር እሱ ወደናል ለዚህ እንጂ በኋላ ማለት አንተም ሆነ እሷም ሆነች አንቺም ሆነ እዚህ ቤት እንዳትገቡ። ኧረ ይሄ እኮ ቤት ማለት ችግር ማለት ስሚ ህይወቴን እንደበጠበጥሽ መጀመሪያ ያበላሽው እሷን ያመጣሽው መረጃ አሳይና
ይሄ ልትናገሩ ከሆነ የመጣችሁት ማለት ነው። የደበኩት ነገር የለም። ሳሚ እመነኝ አልኩህ አይደል እንዴ? በቃ እንደዚህ አንቺ ስልኩን ካልደበቅሽ ለምን አትሰጫትም ስልኩን? ሴትዮ የደበቅሽው ነገር የለም አ የለም እኮ ለምን ሰጥተሻት እንዳይመጣ ፋይሉን ሌባ ስጫት። ለምን አንቺ በኔ ላይ ድራማ ልትሰሪ ነው? ስጫት። ራስሽ እናንተ ራስሽ ያቀናበራችሁ። ዝም በል ውጡልኛ ከቤቴ እኮ ግቢ። እሺ ውጡልኝ። እዛ ሜዳ ላይ እኔ እወጣልሻለሁ። ሲጀመር መጀመሪያ የጠራሽው ራስሽ ነሽ የጠራሽው። አይደለም አንቺ ለምን ጠራሻት ታዲያ? በቃ ያው እውነቱን አትፈልጉም። እሷን ጠርተሻል። እወጣልሻለሁ ግን መጀመሪያ እናንተ ናችሁ ከታችሁ ማለት ነው። ለምን አታሳይኝም አንቺ ፎቶ?